ሰላም ሰላም ቤተሰብ በሙሉ እንደምን ዋላችሁ እንደምን አደራችሁ ካልኩኝ በኋላ የዛሬውን ትኩስና ወቅታዊ መረጃዎችን እንደሚከተለው አቀርባለሁኝ ማለት ነው። እንግዲህ በዛሬው ማለዳ በኢትዮጵያ ወይም ደግሞ ረፋድ አካባቢ ነው። አሁን ወደ 5 ሰዓት አካባቢ መሰለኝ በኢትዮጵያ፣ በአውሮፓ ወደ 11 ሰዓት አካባቢ ነው። ለ10:20 ጉዳይ ነው በአውሮፓ። እኔ የዛሬው መረጃ የሚያተኩረው የኤርጎዳንን ኢትዮጵያን ጉብኝትን በተመለከተ ነው እና ይህ መረጃ ምንድነው? ኤርጎዳን ዛሬ በኢትዮጵያ አቆጣጠር ወደ 8 ሰዓት አካባቢ ላይ አዲስ አበባ ይደርሳሉ። እንግዲህ ይህ ትኩስ መረጃ ነው ማለት ነው። ኦልሞስት አሁን ኢትዮጵያ ውስጥ የምሳ ሰዓት መሰለኝ 6 ሰዓት አካባቢ ነው እና ኦልሞስት ከ2 ሰዓት በኋላ ወይ ከ1 ሰዓት በኋላ በ8 ሰዓት እንደ ኢትዮጵያውያን አቆጣጠር ማለት ነው አዲስ አበባ ይደርሳሉ እና የእሳቸው መርሃ ግብር ደግሞ የጊዜ ሰሌዳ እንደሚከተለው ይሆናል ማለት ነው። ልክ ከምሳ በኋላ ኢትዮጵያ ከደረሱ በኋላ የመጀመሪያው ቦሌ ላይ አቀባበል ይደረግላቸዋል ማለት ነው። አቀባበል ከተደረገላቸው በኋላ ቀጥታ ወደ አድዋ መታሰቢያ ይሄዳሉ ማለት ነው። ይህንን በኋላ እንግዲህ ትክክለኛ መረጃ እንደሚያቀርብ ይሄ ሚዲያ የሚሆኑትን ነገሮችን እኔ ያልኩትና በተግባር የሆነ ያለውን ካያችሁ በኋላ እምነት እንዲኖራቸው ያስፈልጋል ማለት ነው። በዚህ ሚዲያ ትክክለኛ መረጃ ነው የሚሰጠው ይሄ ሚዲያ እና የአድዋ መታሰቢያን ይጎበኛሉ። የአድዋን መታሰቢያን ከጎበኙ በኋላ ከዶክተር አብይ ወይም ደግሞ ከጠቅላይ ሚኒስትር አብይ ጋር የሁለትዮሽ ውይይት ነው የሚያደርጉት። ከዛ በውይይታቸው የሚያተኩረው በንግድ፣ በመከላከያ እና በመሰረት ልማት ወዘተ እና ስምምነት ይፈርማሉ ማለት ነው። ስምምነቱን ከፈረሙ በኋላ የእራት ግብዣ ይደረግላቸዋል ማለት ነው ለኤርጎዳን ወይም ደግሞ ለቱርኩ ፕሬዝዳንት። ከዛ ከእራት ግብዣው በኋላ ከእራት ግብዣው በፊት ጋዜጣዊ መግለጫ ይሰጣል ሁለቱም ማለት ነው። ጋዜጣዊ መግለጫ ከሰጡ በኋላ የእራት ግብዣ ይደረግላቸዋል። ከዛ በምሽቱ በዛሬው ዕለት ማለት ነው ወደ ሀገራቸው ይመለሳሉ ማለት ነው። ኦልሞስት የ4 ወይ የ6 ሰዓት ቆይታ ይኖራቸዋል። ግፋብል ወይ 7 ሰዓት ብዙም አይቆዩም ኢትዮጵያ ውስጥ። ነገር ግን የቱርክና የኢትዮጵያ ግንኙነት በጣም ጠንካራ ነው። በጣም ወዳጅ ሀገር ናት ቱርክ እና አሁን ከዚህ ቀጥዬ ደግሞ የቱርክ የቅርብ ጊዜ ክንውኖችን ማለትም ከ2024 እስከ 2026 ወይም ደግሞ በቃ በቅርቡ የ2 ዓመት ያከናወነችው በኢትዮጵያ 2024 ማለት ከ2016 እስከ 2018 ማለት ነው። ለ2 ዓመት የተከናወኑ ክንውኖችን ለማቅረብ እሞክራለሁ እና ከዛ በፊት ግን አንድ የረሳሁት ነገር የኤርጎዳን የአሁኑ ጉብኝት 100 ዓመት ኤምባሲዋን የከፈተችበትን መታሰቢያ ለማድረግም ጭምር ነው እና ይህን ቅድም ረስቼም እና በቅርቡ ጊዜ እንግዲህ የተከናወኑት ከ2016 እስከ 2018 ወይ ደግሞ ከ2024 እስከ 2026 እንደ አውሮፓውያን አቆጣጠር በቅርቡ 2 ዓመት ውስጥ ብዙ ነገሮችን ለምሳሌ አከናውናል ኤርጎዳን ወይም ደግሞ የቱርኩ ፕሬዝዳንት። አሁን ለምሳሌ በታህሳስ 3 2017 እንደ ኢትዮጵያ አቆጣጠር ኢትዮጵያና ሶማሊያን ለማስታረቅ ከፍተኛ ሚና ተጫውተዋል። እንግዲህ ግብፅና የኤርትራ መንግስት ኢትዮጵያና ሶማሊያን ለማጋጨት ለማጣላት በሚያደርጉበት ሰዓት የቱርኩ ፕሬዝዳንት ግን ለማስታረቅ ከፍተኛ ሚና ተጫውተዋል ማለት ነው። ይህ ብቻ አይደለም። ቱርክ ለኢትዮጵያ ከፍተኛ ወታደራዊ ድጋፎችን የምታደርግ ሀገር ናት፣ ታደርግ ነበር። ድሮኖችንም እንደዛው በጣም ከፍተኛ
ድጋፍ የምታደርግ ሀገር ናት፣ ወዳጅ አጋር ናት። ይህም ብቻ ሳይሆን በኢኮኖሚ በኩልም ብንመለከት የኢኮኖሚ አጋርነቷ በኢትዮጵያ ኢንቨስት ካደረጉት ሀገራት ውስጥ በሁለተኛ እና በሶስተኛ ደረጃ የምትታይ ሀገር ናት። ይህም ከ2.5 ቢሊዮን ዶላር ባለሀብቶች የቱርክ ባለሀብቶች ኢትዮጵያ ውስጥ ኢንቨስት አድርጓል። ይህም ብቻ አይደለም፣ ከ2.5 ቢሊዮን ዶላር በላይ ኢንቨስት ማድረጋቸው ብቻ ሳይሆን ከ200 በላይ ካምፓኒዎች በኢትዮጵያ አሉ ማለት ነው። የቱርክ ካምፓኒዎች ከ200 በላይ ካምፓኒዎች የቱርክ ካምፓኒዎች በኢትዮጵያ ውስጥ ይገኛሉ ማለት ነው። ይህም ለ30 ሺህ ኢትዮጵያውያን የስራ እድል ፈጥሯል። እና የመጀመሪያውን ኤምባሲ የከፈተችው ቱርክ ናት በኢትዮጵያ ውስጥ። ይህም የዛሬ 100 ዓመት አካባቢ ነው የከፈተችው። ማለትም በ1918 እንደ ኢትዮጵያውያን አቆጣጠር ወይም ደግሞ በ1926 ነው ኢትዮጵያ ውስጥ ቱርክ ኤምባሲያን የከፈተችው። ኦልሞስት 100ኛ ዓመት ማለት ነው። እና ይህንንም መታሰቢያ በማድረግ ነው የቱርኩ ፕሬዚደንት ኢትዮጵያን ጉብኝት የሚያደርጉት። እና ቱርክ ኢትዮጵያን የምትመለከተው የአፍሪካ በር አድርጋ ነው የምትመለከተው። እና እንግዲህ እነኚህ ዋና ዋናዎቹን ነው የተናገርኩት እንጂ ብዙ በባህልም በተለያዩ ብዙ እንትኖች አሉ። ያን ሁሉ ዝርዝሩን እንግዲህ በተለያዩ ሚዲያዎች ደግሞ ልታገኙ ትችላላችሁ። በኤቢሲም ይሁን በተለያየ እንትን ማግኘት ትችላላችሁ። እና ዋና ዋናዎቹን መራርጬ ያቀረብኩላችሁ እና ስላዳመጣችሁኝ አመሰግናለሁ። ይህ ሚዲያ ትኩስ እና ወቅታዊ መረጃዎችን የሚያቀርብ እውነት ላይ የተመሰረተ መረጃዎችን ስለሚያቀርብ እንዳለ መረጃውን እንዳቀረብኩ እንዲደርስላችሁ ከፈለጋችሁ በትኩሱ ለማግኘት ከፈለጋችሁ ላይክ፣ ሼር እና ሰብስክራይብ አድርጉ። ደህና ዋሉ። አመሰግናለሁ።